ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ቀን መታሰቢያ እንኳን አደረሳችሁ። እግዚአብሔር አምላክ የተመሰገነ ይሁን። የትንሣኤ ነገር ሲነሳ ትንሣኤ በጣም ወሳኝ ነገር ነው። በጣም ወሳኝ ነገር ነው እና ስለ የትንሣኤ ነገር ትልቅ ኢሹ ነው በክርስትና። የኢየሱስ ክርስቶስ ሞትና ትንሣኤ መስቀሉ ነገር በጣም ወሳኝ ነው እና ስለ ትንሣኤ ስናስብ አያይዘን ስለ ሞቱም ማሰባችን ግድ ነው። መጽሐፍ ቅዱስ እንደውም የጌታን እራት በወሰድን ጊዜ ሞቱን ትናገራላችሁ ነው የሚለው እና መጽሐፍ ቅዱስ ክርስቶስ ኢየሱስ ስለኛ ስለ ሰው ልጆች ኃጢአት አልፎ ስለመሰጠቱ፣ ደሙ ስለመፍሰሱ፣ ስጋው ስለመቆረሱ እንድናስብ በጣም ይፈልጋል ማለት ነው። አለበለዚያ ታዲያ ይህንን ለመታሰቢያ ያድርጉት ያለውን ስጋው መቆረሱንና ደሙ መፍሰሱን የሚያመለክተውን የጌታን እራት ለምን ውሰዱ ይላል እና ደግሞ በወሰዳችሁ ጊዜ ሞቱን ትናገራላችሁ ይላል። ስለዚህ በጣም ወሳኝ ነው፣ ትልቅ ኢሹ ነው። ስለ ትንሣኤ ስናስብ ስለ ጌታ ኢየሱስ ክርስቶስ ስለኛ ስለ ሰው ልጆች ኃጢአት አልፎ ስለመሰጠቱ፣ ስለመሰቀሉ፣ ስለመሞቱ፣ ስለመቀበሩ እነዚህ ነገሮች ሁሉ አንድ ላይ ተያይዘው ልናነሳቸው ይገባል ማለት ነው እና ሐዋርያቶች ትልቅ ትኩረት ሰጥተውታል። ትልቅ ትኩረት ሐዋርያቶች ሰጥተውት ይመሰክሩ ነበር። ትንሣኤው በታላቅ ኃይል በታላቅ ጸጋ ይሰበክ ነበር። ኢየሱስ ክርስቶስ ተነስቷል የሚል እግዚአብሔር አምላካችን የተመሰገነ ይሁን እና ምክንያቱም እሱ ነው ዛሬ እኮ ሌሎችን እምነቶች ሁሉ ምንም ተስፋ የማይሰጡ መሆናቸውን ያመለከተልን የኢየሱስ ክርስቶስ ከሙታን መነሳት ነው። ደግሞ ከሙታን ተነስተው መረጋገጡ ደግሞ የሚገርም ነገር ራሱ ጌታ ኢየሱስ ክርስቶስ ከሙታን መነሳቱን ለ40 ቀን ይታይ ነበር፣ ራሱን ይገልጥ ነበር። ግዴታ ስለሆነ ነው። ያ የተገለጠላቸው ሰዎች እኮ ናቸው ተነስቷል እያሉ ይሰብኩ የነበሩት እና ስለዚህ ይሄ በጣም ወሳኝ ነገር ነው። ከሙታን መነሳቱ እግዚአብሔር አምላክ አባባት የሞትን ጣር አጥፍቶ አስነሳው ነው አይደለም የሚለው። ስለዚህ ኢየሱስ ክርስቶስ ከሙታን ተነስቷል፣ እግዚአብሔር ይመስገን፣ ተስፋችን ነው። ግን ይሄ ከሙታን መነሳት የሚባለው ነገር እንደምታስታውሱት ማለዳ ተነስተን ተነስቷል እያልን እየዘመረን እንዞራለን አይደል? ማለዳ ምንድነው ትርጉሙ? ዛሬ ያኔ አልተነሳም የሚሉ ሰዎች በገሃድ ስሙን ሁሉ በማጥፋት የሆነ የሐሰት ምስክሮችን ሁሉ መቃብሩ ጋር በማምጣት እነዚህ የእሱ ደቀ መዛሙርት እሱን ይከተሉ የነበሩ ሰዎች ሰረቁት ብለው የሚናገሩ የሐሰት ማስረጃዎችን ሁሉ ያቀርቡ ነበረ። ምክንያቱም እንደ ማንኛውም ሰው ሞተ እንዲባል ማለት ነው። ጌታ ኢየሱስ ክርስቶስ ግን እንደዛ አይደለም እና ስለዚህ እንደዛ ይሰበክ ነበረ። ትንሣኤው በኃይል በጣም ይሰበክ ነበረ። ዛሬሳ ትንሣኤው መሰበክ አለበት የለበትም? ትንሣኤው መሰበክ አለበት። ዛሬም እኮ ኢየሱስ ክርስቶስ አልተነሳም የሚሉ አሉ እኮ አልተነሳም የሚሉ አሉ። ዛሬም በቤተ እምነት ደረጃ የተደራጁ በዓለም ላይ ትልቁን ቁጥር የያዙ ኢየሱስ ክርስቶስ አልተነሳም የሚሉ አሉ። ስለዚህ ትንሣኤው እስከ ዓለም ፍጻሜ ድረስ ይሰበካል ማለት ነው። አንደኛ ለነሱም ማለት ነው። ሁለተኛ ነገር ደግሞ ሙሉ መልእክት ስለ ትንሣኤው ማስተላለፍ መቻል አለብን። ኢየሱስ ክርስቶስ ተነስቷል ብለን ስንል ሙሉ መልእክት ለሁሉም ሰው መድረስ አለበት። እንደየ ሁኔታቸው፣ እንደየ እምነታቸው፣ እንደየ አስተሳሰባቸው ሊደርሳቸው ይገባል ሙሉ መልእክት ማለት ነው። ለምሳሌ ያህል ተነስቷል እያልን ማለዳ ተነስተን ስንዞር ማን ነው የሚሰማን ስንል ትንሣኤውን የማያምኑ
ይሰሙናል። ስለዚህ ኢየሱስ ክርስቶስ ተነስቷል እንላለን። ትንሣኤውን ደግሞ መነሳቱን የሚያምኑ ተነስቷል የሚሉ ደግሞ አሉ። እንደውም እንዴ እኛ ተነስቷል እያልን ስንዞር ማን አልተነሳም ያለ ማን አለ ሊሉን የሚችሉ ቤተ እምነቶች አሉ። ማን አልተነሳም ማን አለ? እኛም እናምናለን፣ ምንድነው የምታወሩት የሚሉ ሰዎች ደግሞ ሊኖሩ ይችላሉ። አያችሁ፣ ኢየሱስ ክርስቶስ ተነስቷል ስንል ለነዛም ሙሉ መልእክት ለነዚህም ሙሉ መልእክት ማስተላለፍ መቻል አለብን ማለት ነው። ለነዚህኛዎቹ ተነስቷል ለሚሉት እና ተነስቷል ብለን ስንሰብክ ትንሣኤውን ስናውጅ ወንጌልንም ስንሰብክ የኢየሱስን ትንሣኤ ጨምረን ስንሰብክ እንትን የሚሉ ሰዎች አሉ አይደለ? የሚናደዱ ሰዎች አሉ። ምን ሚሉ? ስለዚህ ትንሣኤውን ማብራራት አለብን። ኢየሱስ ክርስቶስ እኔ ትንሣኤና ሕይወት ነኝ ብሏል። እኔ ትንሣኤና ሕይወት ነኝ ብሏል። ስለዚህ ትንሣኤው የኔም ትንሣኤ ነው። ስለኔ መነሳት ነው። ከሱ ጋር አብሮ እንዳስነሳን ከሱ ጋር አብረን እንደተነሳን በክርስቶስ ኢየሱስ ሞትና ትንሣኤ እኛም ለኃጢአት ሞተን ከእርሱ ጋር የሱን ቀብር እንደተባበርን በጥምቀት መጽሐፍ ይነግረናል። እንደገና ደግሞ የሱ ከሙታን መነሳት የኛ በጽድቅ ሕይወት ለመመላለስ የትንሣኤን ሕይወት እንዳገኘን ለሚሞተው ማንነታችን ሕይወትን ሰጥቶ ልጠፋ ላለችው ነፍሳችን ሕይወትን ሰጥቶ ሙት ለሆነው መንፈሳችን ሕይወትን ሰጥቶ ትንሣኤን አግኝተን ለኃጢአት ሞተን ለጽድቅ ስራው ደግሞ ሕያዋን ሆነን እንድንኖር መነሳቱን ይህንን አብራርተን መናገር አለብን። ምክንያቱም ኢየሱስ ክርስቶስ ተነስቷል እየተባለ የትንሣኤ ሕይወት ሳይኖረን በጽድቅ ሕይወት የማንመላለስ ከሆነ በመንገዱ ማንሄድ ከሆነ ባዶ ሃይማኖት ነው የሚሆንብን ማለት ነው። ስለዚህ ሌሎችም ተነስቷል ስላሉ ብቻ ሳይሆን ትክክለኛው ሙሉ የትንሣኤ መልእክት መሰበክ አለበት። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ትንሣኤ ሲሰበክ በሁለት አቅጣጫ እንድናስብ እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ትንሣኤ ሲሰበክ በሁለት አቅጣጫ እንድናስብ ስለፈለኩኝ ነው። አልተነሳም ለሚሉትም መነሳቱን አንደኛ የመነሳቱ ደግሞ ውጤት በሕይወታችን ላይ ምን እንዳመጣ ሙሉ መልእክት ለነሱም፣ ተነስቷል ለሚሉ ነገር ግን የትንሣኤን ሕይወት ለማይለማመዱና እንደገና ደግሞ እውነተኛው ወንጌል ለማይቀበሉ ለነሱም ደግሞ እውነተኛውን ወንጌል መቀበል እንዳለባቸው ትንሣኤ ማለት ምን ማለት እንደሆነ ሙሉ የትንሣኤን መልእክት አብራርተን መናገር አለብን ማለት ነው። በዛ ሁኔታ ነው ሌሎችንም መርዳት የምንችለው። መሰከርንም ወንጌልን ትንሣኤውን አወጅን የሚባለውም በዚህ መልኩ ነው። ከዚህ ውጪ ምኑን ትንሣኤ አወጅን? ትንሣኤ ሲታወጅ ለሰው ሁሉ የሚሆን መልእክት መተላለፍ መቻል አለበት። ምክንያቱም ክርስቶስ ኢየሱስ ለሰው ሁሉ ስለሞተ ማለት ነው። ስለ ሁሉ ሞተ ተብሎ ስለተጻፈ ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ አልተነሳም ለሚሉትም ለነሱም ነው የሞተው። ስለዚህ ትንሣኤው እንዲገባቸው ያስፈልጋል። መነሳቱን አምነው መቀበል መቻል አለባቸው። አሳይቷል። በማስረጃ እኮ ነው እንዴ። ሌላ ታሪክ የተጻፉ ታሪኮችን እንደ ሪፈረንስ እንጠቀም የለ እንዴ? ከዚህ ዓመት በፊት ከብዙ ዓመት በፊት የተጻፉ መጽሐፎችን በታሪክነታቸው ይሄም እኮ 2000 ዓመት ቢያልፈውም እኮ እውነተኛ ታሪክ እኮ ነው። ጌታ ኢየሱስ ክርስቶስ ተጽፎ እኮ የተቀመጠ እኮ ነው። እንደ መጽሐፍ ቅዱስ ደግሞ በትክክለኛ ነገር የተጻፈ ሌላ ምን ነገር አለ? ታሪክ እኮ ብዙ ችግር አለበት። እንደምታውቁት ታሪክ ብዙ ችግር አለ። ስለ አንድ ነገር የታሪክ ተመራማሪዎች ምሁራን የሚባሉ ሁለት እርስ በርስ የሚጋጭ ነገር የሚያወሩበት እኮ ነው ታሪክ ማለት። እንደዚህ አይነት ሁኔታዎች ሁሉ አሉ። በዚህ ምክንያት አይደለ እንዴ የታሪክ መዛባት ተብሎ ሰው እርስ በርስ የሚጋጨው የሚገፋፋው? ስለ አንድ ነገር የተለያየ እርስ በርስ ጽንፍ የያዘ ሐሳብ እና ስለዚህ የኛ ግን ይሄ መንፈሳዊ ነገር ግን በተግባር የታየ የተረጋገጠ ደግሞም
ሕያው መሆኑ የእግዚአብሔር ቃል የተጻፈው እየሰራ የሰዎችን ሕይወት እየለወጠ በተግባር ያሳየ እውነተኛ እግዚአብሔር ሐሳብ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖች ስለ ትንሣኤ ስናስብ ሙሉ መልእክት እናስተላልፍ። ይግባን በደንብ። በተለይ አማኞች ነን፣ ክርስቲያኖች ነን፣ ወንጌላውያን አማኞች ነን የምንል ሰዎች ብዙ ኃላፊነት አለብን። ምክንያቱም ሰዎችን ማስረዳት መቻል አለብን። እኛን ራሱ አገልጋዮች ያስረዱን የለም እንዴ? አስተማሪዎች፣ የወንጌል አስተማሪዎች እንደተሰጣቸው ጸጋ እያስተማሩ እያብራሩ ብዙ ነገር ያሳውቁን የለ እንዴ? ያስረዱን የለ እንዴ? ሌላውማ በውጭ ያለውማ ታዲያ ማን ያስረዳው? ቤተ ክርስቲያን እያንዳንዱ ምዕመን ለሌላው ካልደረሰ ምኑን ኃላፊነታችንን ተወጣን? ስለዚህ እግዚአብሔር ኃላፊነትን በእኛ ላይ ጭኗል። ምክንያቱም ቤተ ክርስቲያን የዓለም ብርሃን እንድትሆን የምድር ጨው እንድትሆን ይሄን ተሰይማለች፣ ተሹማለች ማለት ነው። እናንተ የዓለም ብርሃን ናችሁ ተብላለች ቤተ ክርስቲያን። የምድር ጨው ናችሁ ተብላለች። እያንዳንዱ ምዕመን ሁሉ ማለት ነው። ሁሉም እንደተሰጠው ጸጋ መጠን በተዘራበት መጠን እግሮቹ በረገጡበት ስፍራ ሁሉ ሁኔታን ሳይመለከት በጊዜውም አለጊዜውም የእግዚአብሔርን ሐሳብ ለሰዎች ማስተላለፍ መቻል አለበት ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እና ወገኖች እቺን ጥቂት ነገር ትንሣኤን አስመልክቶ ለመናገር ፈልጌ ነው። ዝም ብሎ ባዶ ሃይማኖተኞች እንዳንሆን እየገባን በትክክል ተነስተዋል እንድንል ነው ማለት ነው። በዓሉንም ስናከብር ገብቶን በመረዳት እንድናደርገው ስለፈለኩ ነው። በተረፈ እግዚአብሔር ይባርካችሁ። እቺን ጥቂት ነገር ለመናገር ስለፈለኩኝ ነው። እንኳን አደረሳችሁ በድጋሚ ሁላችሁንም በጌታ ስም ሰላም እላችኋለሁ። ጸጋና ሰላም ይብዛላችሁ። በያላችሁበት በጌታ በርቱ። ሌላ ሁሉ ቀሪ ከንቱ ኃላፊ ነው። ውሸት እኮ ነው ታውቃላችሁ። ከሰማይ በታች ሁሉ ከንቱ የከንቱ ከንቱ ነው ይላል። ስለዚህ በሚያልፈው እና በጊዜያዊው ነገር ምክንያት የማያልፈውንና የዘላለም የሆነውን ነገር እንዳናጣ በዚህ ላይ ማሰብ አለብን፣ መጠንቀቅም አለብን። ብዙ ነገሮች አሉ እኛን ከእግዚአብሔር ሐሳብ ለማስወጣት በመንገዱ እንዳንሄድ ለማድረግ የሚታገሉ በጣም ብዙ ተጻራሪ ነገሮች አሉ። ዲያብሎስ ራሱ የሚውጣውን ፈልጎ እንደሚያገሳ አንበሳ ነው በዙሪያችሁ ይዞራል ተብሎ የተጻፈው። አስቡ እንግዲህ ዲያብሎስን የሚያክል ክፉ በዙሪያችን ሊውጠን ይፈልጋል ማለት ነው። ምን ማለት ነው? በቃ በሱ ቁጥጥር ስር ሊያደርገን በመንገዱ ሊመራን ያኔ አዳምና ሔዋንን እንዳሳተ ይፈልጋል። ዛሬም አለ። ስለዚህ በጣም መጠንቀቅ፣ መሸሸጊያ እግዚአብሔርን ማድረግ አለብን። እግዚአብሔር እረኛዬ ነው ብለን ስንል የሆነ ነገር በለመለመ መስክ ያሳድረኛል እያልን የሆነ ነገር መልካም ጥሩ ነገር ስለሚሰጠን ነገር ብቻ ምናምን ስለ ውጫዊ ነገር ስለሚያልፈው ነገር ስለዚህ ዓለም ተድላ ምናምን ብቻ አይደለም። ነፍሴን ከሞት መለሳት ያለው እግዚአብሔር እረኛዬ ነው ያለው ዳዊት ነው። ስለዚህ ነፍሳችንንም ከሞት የሚመልስ መሆኑን ነፍሴን መለሳት ስለ ስሙም በጽድቅ መንገድ አያችሁ። የጌታ እረኝነት እኛን በጽድቅ መንገድ መምራቱም ነው። ሙሉ የእግዚአብሔር እረኝነትን መልእክት ራሱ ሙሉ መልእክት መናገር አለብን፣ ማስተላለፍ አለብን፣ ሊገባን ይገባል ማለት ነው። እና በዚህ ታግዘን በእግዚአብሔር ቃል እውነት ታግዘን በመንገዱ እየሄድን አካሄዳችንን ከእግዚአብሔር ጋር አድርገን በመጨረሻው ደግሞ ለዘላለም እናርፋለን። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ። እችን ጥቂት ነገር ለማለት ነው። በጣም አመሰግናለሁ ስለተከታተላችሁኝ። ተባረኩ።